ለሰው ልጅ የመጀመሪያ ጣፋጭና ተመራጭ ምግብ ምንድነው ተብሎ ቢጠየቅ አብዛኛው ሰው ማር እያለ ይመልሳል። የተመጣጠነ ምግብ ተመጋቢ ከሆነው ካደጉ ሀገራት ህዝቦች አንስቶ በአደን ብቻ እስከሚተዳደሩት አድዛዎች ድረስ ማር ተመራጭ ምግብ ነው። ማር ከተለያዩ አበባዎች ተቀስሞ የሚሰራ በመሆኑ እጅግ ጣፋጭ ነው። እንዲሁም ከጥንት ጊዜ ጀምሮ ለመድኃኒትነትም ሲያገለግል ያለ ምግብ ነው። ማር የንብ ታታሪነት ውጤት ሲሆን ለሰው ልጅ ደግሞ ተመራጭና ተወዳጅ ምግብ ነው። ለዚህም ምክንያት እጅግ ተወዳጅ የሆኑ ነገሮች በሙሉ በማር ይጠራል። ለአብነትም በተለያዩ ሀገራት ፍቅረኛሞች ማሬ ሃኒ እየተባባሉ ይጠራራሉ። ይህም የመዋደዳቸው ምልክት ተደርጎ ይቆጠራል። በማርም ብዙ ምሳሌዎች አሉ። ሀገራችን ኢትዮጵያ ላይም ታዋቂ አባባል አለ እንዲህ የሚል ሲበዛ ማርም ይመራል። በሀገረ ኔፓል ግን ይህ አባባል አይሰራም። ኔፓል ላይ የሚሰራው ሲበዛ ማር ይመራል ሳይሆን ሲበዛ ማር ራስን ያስታል ያጦዛል ነው እንጂ። በኤዥያዊቱ ሀገር ኔፓል ከሂማሊያን ተራራ ላይ የሚገኝ የማር አይነት አለ። ማድሃኒ ይሉታል። አብዝተው የሚወስዱት ከሆነ እንደ አደንዛዥ እጽ ራስን የሚያስት ነው። ማድሃኒ ድራያኖቶክሲንስ የተባለ ኬሚካል በውስጡ የያዘ ነው። ይህ ኬሚካል ሮዶደንድሮን በተባለ አበባ ውስጥ የሚገኝ ሲሆን የማደንዘዝና መርዛማነት ባህሪ አለበት። ይህ የማር አይነት እንደ ሌሎች የማር አይነቶች ያልሆነ ከለር ያለው ሲሆን ሙሉ በሙሉ ጥቁር ያልሆነ ወደ ቀይነት የሚያደላ ነው። የኔፓልና አልፎ አልፎም የቱርክ ሰዎች ይህን ማር እንደ ባህላዊ መድኃኒትነትና እንደ ሱስ ማስታገሻነት ሲጠቀሙት ቆይተዋል። ሂማሊያን ተራራዎች ላይ የሚገኘው ይህ ማር እዛው አካባቢ ብቻ የሚገኙ ንቦች በአካባቢው ላይ ካለው ሮዶዴንድሮን አበቦች ተቀስሞ የሚሰራ ስለሆነ ሌላ ቦታ የማይገኝና ለቦታውና ለሀገሪቱ ብርቅዬ እንዲባል ያስችለዋል። ከክርስቶስ ልደት በፊት ይህን ማር ነገስታት እንደ ጦር መሳሪያ የሚጠቀሙት ሲሆን በ18ኛው መቶ ክፍለ ዘመንም ወደ ተለያዩ የአውሮፓ ሀገራት ኤክስፖርት ተደርጎ እንደ አልኮል ግብዓትነት ያገለግል እንደነበር የተለያዩ የታሪክ መጻሕፍት ያስረዳሉ። ከጥንት ጀምሮ ማድሃኒ በጉሩንጅ ህዝቦች የሚቆረስ ሲሆን የጉሩንጅ ህዝብ አሁንም ድረስ በሂማሊያን ተራሮች ዙሪያ ሰፍሮ የሚኖርና ማድሃኒ መጠቀም የሚፈልግ ሰው ሲመጣ ቆርጦ የሚሰጥ ነው። የኔፓል ማዕከላዊና የህንድ ሰሜናዊ በሆነ አቅጣጫ የሚገኙት የጉሩንጅ ማህበረሰብ ማሩ የሚገኘው በተራራ ላይ እንደመሆኑ በባህላዊ መንገድ ለዘመናት ወደ ቀፎዎች ለመድረስና ማሩን ለመቁረጥ ተራራው ላይ እየቆፈሩና መወጣጫ ሲሰሩ ቆይተዋል። ነዋሪዎቹ በአመት 2 ጊዜ የሚቆርጡ ሲሆን አንዴ በጸደይ አንዴ ደግሞ በመከር መጨረሻ ያደርጉታል። ማሩ ወዳለበት ለመድረስ የገመድ ደረጃዎችን ከእንጨት ደረጃዎች ጋር አንድ ላይ በማድረግ ይጠቀማሉ። ቦታው ላይ ያሉት ንቦች እጅግ አደገኛ እንደመሆናቸው እንዳይነድፏቸው እሳት ከስር በማቀጣጠል በጭስ ያባሯቸዋል። በኔፓል ውስጥ የሚገኙት የዚህ አካባቢ ነዋሪዎች በምርት በሃይድሮ ኤሌክትሪክ ማመንጫ ግድብ በመንገድ ግንባታና በውሃ ምንጮች መጥፋት ሳቢያ አስደናቂ ውድቀት የገጠማቸው ሲሆን የህዝብ ቁጥር መቀነስ ደግሞ በደን መጨፍጨፍና በመሬት መሸርሸር ምክንያት ነው። ይህ ብቻ ሳይሆን በሂማሊያን ተራራዎች ላይ የሚገኙ የንብ ቁጥር በ70% የቀነሰ እንደሆነ የዓለም አቀፍ የተራራ ልማት ማዕከል ባለሙያዎች ይነግራሉ። በአጠቃላይ ማድሃኒ ዘርፈ ብዙ ጥቅሞች እንዳሉት ሳይንስ ያረጋግጥልናል። ከነዚህም ውስጥ የጉሮሮ ህመም ለማከም፣ ለስኳር በሽታ፣ ለደም ብዛት፣ የምግብ አለመፈጨትን ለማሻል፣ ለጨጓራ ህመም እናም ለሌሎች ተጓዳኝ በሽታዎች እንደ መድኃኒትነት ይጠቅማል። በተጨማሪም ስንፈተ ወሲብ ለማስወገድና በግንኙነት ወቅት ጠንካራ ሆኖ ለመቆየትም ይጠቅማል። ነገር ግን አብዝቶ መውሰድ በጣም ከባድ አደጋ ያለው ሲሆን አንድ አብዝቶ የወሰደ ሰው ከ12 እስከ 24 ሰዓት ባለው ሰዓት ራሱን ላያውቅ እንዲችል ያደርጋል። ይህም ልክ የአደንዛዥ ዕፅ ያህል ተጽዕኖ አለው። ኔፓል ተጉዘን ከሂማሊያን ተራራዎች አናት ስለሚገኘው ማድሃኒ እንዲያወራን። ቀጣይ በሌላ መረጃ እስከምንገናኝ ድረስ ይህን የመረጃ ጥቆማ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ቸር እንቆይ።